በሩ ተንኳኳ። ቢኒያም ጮክ ብሎ ተናገረ። ማን ነው? መጣው። የጣደፈ ሊያር ያለውን እንቁላል አወጣው። መጥበሻውን ወረወረው፣ እጁን ሲያቃጥለው። ወይኔ ቢኒያም። በሩ መንኳኳቱን ቀጠለ። አረ መጣው። ማን ነው በእናታችሁ? በሩን ከፈተው፣ ግን ማንም የለም። ሰፈሩ ያለው ወትሮ ጭር ብሏል። ግራ ቀኙን ተመለከተ፣ ነገር ግን ምንም የለም። ማን አባቱ ነው የሚቀልደው? እያጉረመረመ በሩን ዘጋው። በፍጥነት ወደ ኩሽናው ተመለሰ፣ ያበላሸውን ነገር ለማጽዳት። በድንጋጤ ዞረ። የበሩ ምት ኃይለኛ ነበረ። በእጁ ያዘውን መጥረጊያ አስቀምጦ ወደ በሩ ሄደ። በሩን ከፈተው፣ ግን ማንም የለም። አሁን ምንም አልተናገረም። ዝም ብሎ ብቻ በሩን ዘግቶ ገባ። ውስጡ ሰላም አይደለም፣ እየተረበሸ ነው። ማን ይሁን ማን እዛ በር ላይ ቆሞ እያንኳኳ የነበረው ሰው ማን እንደሆነ አስጨንቆታል። በሚራመድበት ሰዓት በሩ በድንገት የሚንኳኳ የመሰለው ነበረ፣ ግን ምንም የለም። ኩሽናውን አጽድቶ ጨረሰ። በዛ ሰዓት ስለዛ በር ሙሉ ለሙሉ ረስቶ ነበረ። በአሁኑ ሰዓት ፍርሃቱ ሙሉ ለሙሉ ወደ ንዴት ተቀይሯል። ወደ በሩ ጋር ሄደ፣ ግን በድንገት ኮሪደሩ ላይ ቆመ። ምክንያቱም በሩ ተከፍቷል። በዛ ሰዓት ጊዜው እየመሸ ነበረ። በግምቱ 2 ወይም 3 ሰዓት ምናምን ይሆናል። ማን ሊሆን ይችላል በዛ ሰዓት? ቢኒያም ተረብሿል። ይኸውላችሁ እዛው በቆመበት አንድ ነገር አረጋግጧል። በሩን ሲያኳኳ የነበረው ሰው ወደ ውስጥ ገብቷል። ወደ መሬቱ ተመለከተ፣ የእግሩን ኮቴ ለማየት። በትንሹ የቆሙ የሚመስሉ 4 የእግር ኮቴ። ይህ ማለት ያ ነገር ሰው አይደለም ማለት ነው። በፍጥነት ወደ መኝታ ቤቱ አመራ፣ ከዛ ነገር ለመሸሽ ገብቶ ቆለፈው። በድንጋጤ ውስጥ ሆኖ ስልኩን ፈለገው፣ ነገር ግን የለም። ሳሎን ቤት ውስጥ ነበር ጥሎት የወጣው። ቀስ ብሎ የሚራመድ የእግር ኮቴ፣ ነገር ግን የሰው አይደለም። ያ የእግር ኮቴ በሩ ጋር ሲደርስ ቆመ። በሩ በመሃላቸው ቢቆም፣ ነገር ግን ከዛ ነገር ጋር ተፋጧል። ደስ የሚል ነገር ግን የሚያስጨንቅ፣ ውስጣችን ላይ የሆነ ስሜት ይፈጥራል። የሆነ እንግዳ የማይታወቅ ስሜት። በድንጋጤ ከዛ ሀሳብ ነቃ። በሩ መመታቱን ቀጥሏል። ትንሽ ከቆየ መሰበሩ አይቀርም። በፍጥነት ወደ ቁም ሳጥኑ ገብቶ ተደበቀ። በመጨረሻም ተሰበረ። በቁም ሳጥኑ ቁልፍ ማስገቢያ በኩል ተመለከተ፣ ያ ፍጥረት ምን እንደሆነ ለማወቅ። ገላው በፀጉር የተሞላ ፍጥረት ነበረ። ገላው የተኩላ ሲሆን ፊቱ የዝንጀሮ ይመስላል። ሙሉ ለሙሉ በጥቁር ፀጉር የተሞላ ቆዳ። እንዴትም ብሎ ድንጋጤውን ተቆጣጠረ። ትንሽ ስተት ይበቃል። የቢኒያምን ጩኸት በዛ ፍጥረት ጸጥ ለማድረግ ምንም አልተናገረም፣ ለመናገርም አልደፈረም። ግን ያ ፍጥረት አንድ ነገር ተናግሯል። መቼም ቢሆን ይህን ድምፅ እንዳትረሳው፣ ተመልሼ ስመጣ ምልክት ይሆንሃል።